ብዙ ጊዜ በሀገራችን የተለመደ አንድ የባለትዳሮች ተግባር አለ። ምንድነው? ቤተሰቦቻቸው ጋር በመሄድ ወይ የባል ወይም የሚስት ቤተሰቦች ጋር በመሄድ ቦታቸው ላይ ቤት በመስራት መኖር ማለት ነው። ታዲያ ችግሩ የሚመጣው የህግ ክርክር የሚመጣው እነዚህ ባለትዳሮች የፍቺ ጉዳይ ገጥሟቸው ንብረት በሚከፋፈሉበት ወቅት ነው። ታዲያ ጥያቄው ምንድነው? በባለትዳሮቹ የተሰራው ቤትና ቤቱ ደግሞ ያረፈበት ይዞታ የጋራ ንብረታቸው ነው ወይስ ደግሞ የማን ሊሆን ይገባል የሚለው ነው። ታዲያ የተለያዩ ውሳኔዎች እስከዛሬ ድረስ ሲሰጡ ነበረ በፍርድ ቤቶች። አሁን ግን የፌዴሬሽን ምክር ቤት የሰበር ውሳኔውን በመሻር አንድ ውሳኔ ሰጥቷል። በመዝገብ ቁጥር 147 በሚባል ሰኔ 29 2018 ዓ.ም ላይ በነበረው ጉባኤ ማለት ነው። ዋናው ሐሳብ ምንድነው? ባልና ሚስት በባልየው ቤተሰቦች ግቢ ውስጥ ቤት ይሰራሉ። መታደስ የነበረበትን ቤት አድሰው መኖር ይጀምራሉ። ታዲያ ባልና ሚስት በፍቺ ሲለያዩ ይህ የተሰራው ቤት የጋራችን ነው በሚል ሚስት ትጠይቃለች። ታዲያ ጣልቃ በመግባት የባልየው እናት ይህ ቤት የግሌ ነው፣ በግሌ ገንዘብ የሰራሁት ነው፣ የጋራቸው ንብረት አይደለም በሚል ይከራከራሉ። ፍርድ ቤቶቹ በሙሉ ማስረጃን መሰረት በማድረግ ቤቱ የተሰራው በባልና ሚስቶቹ ወጪ እንደሆነና ቤቱም የተሰራው የባል እናት ፈቅደውላቸው ስለሆነ የነሱ ነው በማለት ውሳኔ ይሰጣሉ፣ ሰበርም ጨምሮ ማለት ነው። ታዲያ የፌዴሬሽን ምክር ቤት ቀደም ብዬ በነገርኳችሁ መዝገብ ቁጥርና ቀን ውሳኔ የሰጠው ምንድነው? የሰበርን ውሳኔ በመሻር አንደኛ መሬት የሚገኝበት የራሱ የሆነ የህግ አግባብ አለ። መሬት እንዲሁ ዝም ብሎ ቤት በመስራት የሚገኝ አይደለም። ሁለተኛ የባል እናት ይዞታ ማረጋገጫ ካርታ አላቸው። ስለዚህ ካርታ ያለውን ሰው ደግሞ እንዲሁ በዝም ብሎ ቤት በመስራት ብቻ ባለቤት የሚኮንበት አግባብ የለም። ሁለተኛ የግንባታ ፈቃዱ የወጣው በባል እናት ስም ስለሆነ መሬቱ ላይ የተሰራው ቤት ምንም እንኳን ወጪው የባልና ሚስት መሆኑ ቢረጋገጥም እነዚህ ባልና ሚስቶች በመሬቱ ላይ ምንም አይነት መብት የላቸውም። ይልቁንስ ይህ ቤት በወጪ ደረጃ ባልና ሚስቶች ይሰሩት ከሆነ ወጪውን ጠይቀው ከመሬቱ ባለይዞታ ወይም ደግሞ ለካርታ መብታቸውን መጠየቅና ገንዘብ ማግኘት ነው እንጂ ቤቱ የነሱ መሆኑ ብቻ መሬቱ የነሱ መሆኑ የሚያሳይ አይደለም፣ ህጋዊም አይደለም። ስለዚህ እነዚህ ባልና ሚስቶች ተፈቅዶላቸው በሰሩት ቤት ላይ ያላቸው ብቸኛው አማራጭ የቤቱን ግምት ከይዞታው ባለቤት ወይ ደግሞ ባለይዞታዋ የባል እናት መጠየቅ ብቻ ነው። ስለዚህ ይህ መሬት ወይ ደግሞ ይዞታ የነሱ በእግረ መንገድ ወይ ደግሞ በአቋራጭ ሊያገኙት አይገባም በሚል ሽሮታል። ስለዚህ ይህን ውሳኔ እናንተ እንዴት ታዩታላችሁ?